አሁን በገብረ ኪዳኔና በጌታቸው ረዳ የሚመራው የትግራይ አዲሱ ዲሞክራቲክ ፓርቲ መደገፍ ነው። የአማራ ፋኖ መስራት ያለበት ከጌታቸው አሰፋ ከደብረጽዮን ከሞንጀሪኖ ጋር ሳይሆን ከጌታቸው ረዳ ጋር ነው መስራት ያለብን። ምክንያቱም እነዚህ ትግሬዎች ወደብ ይፈልጋሉ። እነዚህ ትግሬዎች የአማራ ወዳጆች አጋዚዎች ናቸው። እነዚህ ትግሬዎች ኢትዮጵያዊ ናቸው፣ ኤርትራውያን አይደሉም። የመገንጠል አባዜ የላቸው። እነዚህ ትግሬዎች አማራን አይጠሉም። ተገደው ነው የተዋጉ፣ አብረው ሳይገባቸው ነው የተዋጉ። ዛሬ ግን ነቅተዋል። ሁለቱ ትግሬዎች ሄደው ተደፈርን ብለው ሲገናኙ አይተዋል። ሌላው ትግሬ ዛሬ አድዋን ጠልቶታል፣ እየተሞዳሞደ መሆኑን አይቷል። ለካ ቤተሰቦቻችን ተገለዋል፣ እናንተ ነበራችሁ ጠላቶቻችን እያለ ነው። ስለዚህ ወደ አፋር ነፃ ክልል የሚሄደውን ትግሬ መደገፍ ያስፈልጋል። እውነተኛ አማራ ፋኖ እንደ ምጽአት አማራ ያለው መስራት ያለባችሁ ከጌታቸው ረዳ ጋር ነው። ጌታቸው ረዳ ተራማጅ ነው፣ የተማረ ነው። ጌታቸው ረዳን የፈለጉት እንግሊዘኛ መናገር ስለማይችሉ ብቻ ነው። ፋክቱን ነው የምነግራችሁ። አማራዎች ንቁ። ከአድዋ ውጭ ያለው ትግሬ ጋር ስሩ። ወልቃይትን አብራችሁ ረሱ። ጎንደር ጋር አብራችሁ ኑሩ። አድዋንና ኤርትራን እያጣደፍክ እየመረመርክ ሸኘው ወደዚያ። አድዋን በውጊያ ተታኩሰን እንቁረጣት። አንድ አምባሳደር ጀግና አምባሳደር ሰምቻለሁ። አንድ ትግሬ እኮ አድዋን ወረዳ ካልቆረጥን እኛ ትግሬዎች አንቀጥልም ብሏል። እኔ ፖለቲካዬ ነው። ከዚህ በኋላ ትግሬን አልጠላም፣ ኤርትራንም አልጠላም። እነዚህ በቀኝ ግዛትም አድዋዎች የኤርትራ አካል ናቸው። ለኤርትራ መስጠት ነው። ዛላምበሳ ምናምን የምትለው ሁሉ መስጠት ነው። አያገባንም፣ ይውሰዱት፣ አይጠቅመንም። ከሰጠናቸው በኋላ ግን አሰብን ግን አስነጥሰን መመለስ ነው። ኢትዮጵያ ከዚያ ሰላም ታገኛለች። እየመጡ ነው ታያላችሁ። የሚያቆማቸው የለም። መንግስት ናቸዋ፣ ልምድ አላቸዋ፣ መሳሪያ አላቸዋ፣ ሜካናይዝ ጦር አላቸዋ። አማራ ፋኖ ነው። ደጀን እንኳን መሻገር አልቻለም። የማንም ማላገጫ ነው የአማራ ትግል። አሁን አማራ ከቻልክ ይሄንን እነሱ ተሸክሞ የሚመጣውን ትግሬ ፋኖ አማርኛ ተናጋሪ ትግሬን ጥረገው፣ ከነመሪው አባረው፣ ከክልሉ ይውጣና ይዋጋ። ከፈለገ አዲስ አበባ ላከው። ትግሬን የፈለገ ትግሬ፣ ኤርትራን የፈለገ ኤርትራ ይሄድ፣ አዲስ አበባ የፈለገ አዲስ አበባ ይሄድ። ከዚያ ውጭ ግን እውነተኛውን ፋኖ የተደበቀውን ትጥቁን የሚያሳየውን እያደራጀት ሰላዮችን በማስወጣት ከነዚህኛው ትግሬ ጋር በመተባበር መዋጋት ነው። ከዚያ በኋላ ግን እነዚህን ትግሬዎችን ይዞ ትልቅ ሀገር መስራት ይቻላል። አጋዚ ናቸው እኮ ከየትም አልመጡም። ባይዘው አድዋው ኤርትራው ነው፣ ከምዕራብ ከደቡብ የመን የመጣው። ብሪጅስቶን እስኪ ለ5 ደቂቃ አንድ ቁጥር ብሪጅስቶን 1 ደቂቃ። እኔ ጨርሻለሁ ፖለቲካዬ። የዛሬው አጀንዳ ይሄ ነው። ነገም ደግመዋለሁ፣ ከነገም ወዲያ ደግመዋለሁ። ብሪጅስቶን ካለሽ አንድ ቁጥር አሳይ ወይ አስገቧት። ሌሎች ካላችሁ ነትንሳይ ምናምን 5 ደቂቃ ልስጣችሁ። አመሰግናለሁ። መጣለች ብሪጅስቶን። ሰላም ሰላም ወጣ። ሰላም ብያለሁ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ቀጥይ። ዛሬ በጣም ኮሩን ነው የነካኸው፣ ነቅንቀኸዋል። ለዚህም ነው ግልብጥ ብለው መጥተው ቢጫ ቴትራ ሳይክሎች ሲሳደቡ ነበር። እና ይሄ ነው ፖለቲካው። ኦልሬዲ ይሄ ከገባው የአማራ ህዝብ ዝም ብሎ አይዋልልም። ግን በየክልሉ እየሄዱ እየተመደቡ አማካሪ በሚል ስም እየመደቧቸው ኦሮሚያ የሚባለው ክልል፣ ደቡብ የሚባለው ሶማሊያ ውስጥ እየሄዱ መርዛቸውን እየረጩ አማካሪ ሆነው እዛ ያለውን አማራ ሁሉ አስለቅመው አስገድለዋል፣ ዘርፈዋል፣ አስጠፍተዋል። ይሄም መረጃ መነገር አለበት። በአማካሪነት የአድዋ ትግሬዎች ወይም ቲፒኤልኤፎች እየሄዱ ኦሮሞዎቹን፣ ደቡቦቹን ለምሳሌ እንደነ ሽፈራው ሽጉጤ አይነቱ በእነሱ አማካሪነት ነው ከደቡብ የአማራን ህዝብ ነቅሎ ያባረረው። እነሱ ናቸው። የዚህ ሁሉ ስንኩፉ መርዙ እነሱ እንደሆኑ የአማራው ህዝብም ሌላውም ህዝብ እንዲረዳ ፈልጋለሁ። እና እነኝን እንደ ጋንግሪን ቆርጠን ካልጣልናቸው መቼም የተፈጠርንበት ሀገር የመኖር መብታችን ነው የተነጠቀው። በነገር ላይ የሰው ልጅ የተወለደ በርዝ ራይት አለው። መኖር መብቱ የተጠበቀ ነው። እስከዛ ድረስ ሄደው መብታችንን ነጥቀዋል። ብዙውን ተናግራል። እኔ አሁን ብዙ ተሳዳቢዎች ላይ ነው። አሁን ለምሳሌ ካህን ነኝ ብሎ የመጣው አንሙት ደጉ የሚባለው ሰውዬ ሼር አድርጌልሃለሁ።
ይሳደባል። እንግዲህ ሞሎክሴ ነኝ ብሎ ቀሚስ እየጎተተ ነው የመጣው። እኛም እውነት መስሎን የአማራው ህዝብ ቤተክርስቲያኑ ከእጁ ስላመለጠ እዛ ውስጥ ካለው ካህን ነው ብለን አንድ ሁለት ሄደን እኔ እንኳን አንዴ ነው የገባሁት አነጋግረነው ነበር። ከዛ በኋላ ኮምፕሊትሊ እንትኑን ቀይሮ ቢያዴን ሆኖ መጥቷል። እነ ዘመነ ካሴን እነ ራስ እያለ አርበኛ እያለ ሲያደንቃቸው ነበር። አሁን ጭራሽ ወርዶ ስድብ ጀምሯል። እንደው ጊዜ ካለ ባስደምጥ ደስ ይለኛል ካገኘሁት። እንግዲህ ካህን ነኝ የሚል ሰው ነው እንዲህ አይነት ስድብ እና ቤተክርስቲያኗ ምን ያህል የካድሬዎች መጠራቀሚያ እንደሆነች ማስካቸው እየወለቀ ከዘመድኩን በቀለ ጀምሮ ለአማራ የሚጮሁትን ሰዎች ማዋረድ ጀምሯል። ባገኘው አሰማለሁ። ቆይ አንዴ እስቲ ድምጹን ልጨምርና ከቻልኩ እሱ ከሆነ አሰማለሁ። አንዴ ይቅርታ። እሱ ላይ ፎከስ ያረኩት ከቤተ ክርስቲያን ስለመጣ ነው። ይቅርታ፣ እሱ አይደለም ሊንኩ አላገኘሁትም። አዝናለሁ። ባሰማችሁ ደስ ባለኝ ነበር። ማን ነው? ሰርኬ ካለሽ ግቢ፣ አንድ ቁጥር ካለሽ አሰሚ፣ ከሌለሽ ደግሞ ሰርኬ ራስሽ ሴንድ አርጊላት። ሰርኬ አንድ ቁጥር አሳያለሁ። አግኝቻለሁ። በጣም ጥርጣት ቁጭ ብለው ከቤታቸው የሚሸኑ ሀሜተኞች ቡና እየጠጡ ሞጣ ቀራኒዮ እና ብሪጅስቶን የሚለዎቹ ቁጭ ብለው ከቤታቸው የሚሸኑ ሀሜተኞች ቡና እየጠጡ የሚያሙ ወጣ ብለው ሞጣ የወንድነት ስሜት የለውም። ያችም ደግሞ አንድ ቀን ወጣት አይታ አታውቅም። ተደብቃ የምታማ ጀግናን የጀግናን ስም መጥራት በእንዲህ አይነት ሰዎች ስም መጠራቱ አንዳንድ ጊዜ ስለሚያስጠላ ነው። ስለዚህ ውድ የአማራ ልጆች ሁላችሁም ባያላችሁት ብሪጅስቶን የሚል ዝም ብላ ቅጽል ስም ነው እንጂ ትክክለኛ ስሙ አይደለም። ፎርጅድ ነች። ሞጣ ቀራኒዮ ማለት ደግሞ አፉን ከፍቶ እንደ ጎርጎሮ ቀፎ ባዶን ከፍቶ የእንጨት ቀፎ ሆኖ ውሎ የሚያደርግ ክፍት ቱቦ ማለት ነው። 24 ሰዓት ውሎ የሚያደርግ ደስ የሚለው ግን ካመሰገንኳችሁ ውስጥ ላይ እንዳትከተሉት ብያችሁ በፊት 3000 ሰው ያዩ ነበር። አሁን ወደ 500 እየወረደ ነው። ጨርሶ ይዘጋል ወደፊት። አመሰግናለሁ። እኔን ያመሰገነው ሰው ነው። አዎ ይሄ አንተን ሊቃውንት ብሎ ስም የሰጠኝ ሰው ማለት ነው። ትክክል። ያን ቪዲዮን አውጡና የተናገረበትን ትዕዛዝ ሰጥቻለሁ። ይሄንን አያይዛችሁ ልቀቁት። ምን ያህል ወረ አጠፋዋለሁ። በቃ ይሄን በስነ ስርዓት እናጠፋዋለን። የ3 ቀን ስራ ነው። ጠፋ። በቃ ጺሙን ነበረ ጨምድጄ የማጠፋው ባገኘው ራሱ ፊት ለፊት አይተሽዋል። ጺሙ በነገር ላይ ጺሙ ጭገር ነው። በግ የሚመስል እኮ ነው። አየሽው? ይሄ ለምድ የለበሰ ኦርቶዶክስ እንግዲህ የተሸከመችው እንዲህ አይነት ወንበዴ ነው። ለነገሩ ያባረርኩት ነግሬሻለሁ እኮ ሴት ደፋሪ ስለሆነ እኮ ነው። አልነገርኩሽም? እሱ ሴት አይደለም ፍየልም ይደፍራል ሰውየው። ደፋሪ ነው። ውሸቱን ነው። እስኪኒ ጫማ እንትን ሱሪ እኮ አድርጎ ከሴት ጋር ያስኩት እኮ ፎቶ ተልኮልኛል። ያኔ ነው 1 2 3 ቀን ጠይቆ የከታች አባረሬዋለሁ። ጥፌለታለሁ። ባይዘው ለዚህ ነው ተናዶ ነው አሁን መሳደብ ጀመረ። እኔ ግን አልሰደብኩትም። አንተን ማስተናገድ አንችልም ስላልኩት ነው። ኮሜንት አድርጌ ጽፌልህ ነበር። መቸለታ መጡ እንዳንተ ያለውን አስመሳይ ካህን አንቀበለውም ብየው ነው። ስለዚህ ምንድነው አሁን? ቆይ ኦርቶዶክስ መገለጫዋ በዚህ ደረጃ ነው። እንደኛ ለኛ ጥሩ ነው ለመሰለ የኔ እናንተ የረጅም ጊዜ ትግላችን አሁን ማስካቸውን እያወለቁ ራሳቸውን እንዲያጋልጡ አድርጓቸዋል። ይሄ ሰውዬ እርግጠኛ ነኝ ከመርካቶ ነው ቆቡንም የገዛው ቀሚሱንም ሲጎትት የነበረው። ያንን አሁን አስወለቅ ነው እሱ በቤቱ በሃይማኖቱ ዘርፍ መጥቶ የአማራው ህዝብ እንግዲህ ዘር ባለፈውም ያ ጉራጌውም ገብቶ ዘር ምን ያረጋል ነው ያለው። ኢትዮጵያ ውስጥ እኮ 30+ ዓመት የዘር ፖለቲካ ነው የሚካሄደው። አማርኛ ተናጋሪ ሌላ ነው። ኤኒዌይስ ማለት የፈለኩት እኔ እዛ ውስጥ አፍኖ ያስቀምጡት ህዝብ አለ። ደግሞ የኢትዮጵያ ፖለቲካ የሚሳለጠው የኢትዮጵያ ኦርቶዶክስ ተዋህዶ ውስጥ ነው። ኦልሬዲ ከእጁ ወጣለች እንዴ እና አለቃ አያሌውን እኮ አይነስቡ ማነች ሰርኪ አንድ ቁጥር አሳይ።
አንድ ነገር ላዛትና ለሰው እናሳየው መልኩን ሰርኪዬ ነይ እስኪ መታየት አለበት። ይሄ ጠላት ነው፣ አንለቀውም። ከሶሻል ሚዲያ ላይ እናጠፋዋለን። እና አንቺ ብቻ እናጠፋዋለን። እኔ የምልህ ግን ንግግሩ ላይ ሀሜት ነው ብለዋል። ሀሜት ከሆነ ምን አናድደው? ወደ ስድብ ስለምን ገባ? እኔ ማማት አዎ ሀሜት ከሆነ ለምን ንቆኝ አይተው? ለምን ከሆነ ሀሜት ነው ብሎ ማለፍ ነው የሚችል። ካህንን መስቀል ይያለው ብሎ ሲባርክ ነበር። አንድ እሱ ነው። ተቀላላ ይሄንን ካህን ሁሉ እያስበጨጭ ነው ማለት ነው። ታዲያስ እንትን ላይ ፎቶውን በስነ ስርዓት ጺሙ እንደዚህ አድርጎ የሚቀመጥበትን ፎቶውን ወይ ስክሪንሻት ሰጅ ወይ ደግሞ የራሱ ፎቶ አውጭና በስነ ስርዓት ኤዲት አድርገሽ ቴሌግራም ቻናል ምንድነው ይቅርታ ዋትስአፕ ግሩፓችን ላይ ያስቀምጡት። በዚህ አሳያለሁ፣ ባክግራውንድ ላይ አወጣዋለሁ። መታወቅ አለበት እንዲህ አይነት አውሬ ሰዎች እንዳይሳለሙት ማለት ነው። ይሄ ለኃጢአተኞች ጸልዩ ነው የሚለው ኦርቶዶክስ አይደለም እንዴ? አዎ ለመጥፎች ጸሎት አድርጉላቸው ይባላል እንጂ በዚህ ደረጃ ወርዶ በቃ ግራ ስለገባው እኛ ምን አልነው? እሱ ተቃውሞ ነው ራሱ ነው ሊቀ ሊቃውንት የሚል ስም የሰጠን መጥቶ። እኔ በነገር ላይ ስሙንም አላቅም አንስቼውም አላቅም። በነገር ላይ ስሜን እየጠራ ሊሆን ይችላል የመጣ አማራ እያላየሽ ሊዘርፍ ፈልጎ ነው ካህን ነኝ ብሎ የመጣ አልሳካም ብሎ 3 ሰው ነው የሚያውቅ። ይቅርታ 3.5 ሰው ነው የሚያየው። 3 ተኩል ሰው ነው የሚያየው። ተኩል ምን እንደሆነ ግማሽ ሰው አዎ ቪው ምን ሃራ ነው። ኦኬ ተገናኙ። ኤኒዌይስ ያንተን ደግሞ ምን አለ አትመልከቱ ሰው ነው የሚያየው። 3 ተኩል 3.5 ፒፕል ነው የሚያየው። 3ቱ እውነተኛ ሰው ናቸው፣ ግን ምንም ያልገባቸው 1.5 ሰው የሚባል አለ፣ ግማሽ ሰው አለ። ሃራ እሱ ነው የሚያየው። 3.5 ሰው የሚያየው ለኛ እኮ ለነገሩ ምንም አይመጣም። አይ እኔ ያላነሳውም ነበረ፣ ምክንያቱም የከሸፈ የውሸት ቄስ መሆኑ ገብቶኛል። የንግግሩ ቃል አጣጣሉ፣ ትቢቱ፣ አፉ ልቅ መሆኑ ሁሉ አይቼዋለሁ እኔ። ስለዚህ ኦልሬዲ የራሳውት ሰው ነው። እኔ ስሜን ስለጠራ ነው ያመጣሁት። ይሄንን ማስተዋወቅ እንደውም ማስተዋወቅ የለብንም። ሲሳደብ ይክረም። ቀጥ ወደ ዋናው ነገር እርሹ ይሄንን ቂጡን የተወጋ ካህን ተይው አልፌዋለሁ። አዎ እንደኔና እንዳንተ አይነቱ የነቃው የካህን ጉዳይ አበቃው ነው እንድናፈምሰው ነው። ኦኬ እንደውም ስሙን አትጥሩ። እኔ ስሙን እኮ አላውቀውም። የሚገርም ኧረ እንደምንም በቃ ተይው በቃ እርሹ